ብፁዓን አባቶቻችን እናንተን ለመባረክ እዚህ መጥተዋል። ሀጁ መድረስ ደግሞ የሌላ እምነት ተከታዮች መሪዎች ሁሉ ሁላችሁም በየማዕረጋችሁ አባቶች፣ እናቶች፣ ወንድሞች፣ እናቶች በመረጠን በአምላካችን ፍጹም ሰላም እንደምን አላችሁ? አሜን። ሰላም ለእናንተ ይሁን። ይህ ሰላም ለእናንተ ይሁን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው ጊዜ ለዓለም የሰበከው ለሁሉ ሰላም ይሁን ብሎ የተናገረው ቃል ነውና ይህ ሰላም ዛሬ ለዚህ ከተማ ተሰብኳልና ሰላም ለሁላችሁ ይሁን። ሕዝቡን እንዲሁ ከባለስልጣናቱ ጋራ ተስማምተው የሚሰሩበት የሚያለሙበት ይህ ቦታ ይህ ሀገር በልማት በትልቅነት በከፍታ የሚታወቅበት ዓመትና ዘመን አምላካችን ያድርግልን። መጪው የመገለጥ ዘመን ነው። እንግዲህ ይህም ደግሞ ለዚህ አካባቢ ለጎፋና ባስኬቶ የመገለጥ ዘመን ነውና እግዚአብሔር አምላክ መገለጡን መገለጥ ያድርግልን። እግዚአብሔር በቸርነቱ አይለየን። ኤሊ ገብርኤል የመጣችሁ ቅዳሴያቸውን ሰምታችኋል። በጣም ደስ የሚል ነው። ሌሎቻችሁም በየማዕረጋችሁ በዚሁም በላይ ብፁዓን ሊቃነ ጳጳሳት ይሄን ያህል በእግራቸው ከመምጣታቸውም ሂሳብ በላይ በእግራቸው ይህን ሁሉ ተጉዘው አልደከማቸውም። ደስ ብሏቸው የእናንተ ሕይወት የእናንተ አሰላለፍ የእናንተ አቀባበል ደስ ብሏቸው ብፁዓን አባቶቻችን ይኸው ደስ ብሏቸው ጉዞ በእግራቸው አድርገው እግዚአብሔር መዓልቱን ባርኮልን ለዚህ ሰዓት ደርሰናል። እንግዲህ የተከበራችሁ በዚህ ሰዓት እዚህ ያሉ የመንግስት ኃላፊዎች ከክልል መስተዳድሩ ጀምሮ አንዲት ደቂቃም ውድ ናት ለነሱ። እንኳን ይህን ያህል ሰዓት ለእግዚአብሔር ይህን ያህል ሰጥተው ከእግዚአብሔር ይበልጣል፣ ሰላም ይበልጣል፣ ይሄ ህዝብ ይበልጣል በማለት ሁሉም በየደረጃቸው ቢሮአቸውን ዘግተው በዚህ ሰዓት እዚህ በመገኘታቸው ምስጋናችን በጣም ከፍ ያለ ነውና እንድታመሰግኑልን። በኪዳነ ምሕረት ቤተክርስቲያን እግዚአብሔር ምሽቱን ባርኮ በሰላም ያገናኘን። እግዚአብሔር ባርካችሁ ይቀድሳችሁ። ሰላም ዋሉ። የዞን ከፍተኛ የመንግስት ኃላፊዎች
Kena syakirkan siketetan gatra dosa sasawa iban gilugan ayban gilugan hari silasis nau bisa letuk hari tok nau bisa tok betenatin hatu faisa ganda siketetan ganda bisa tok tidak desi dosa gatri dosa gatri Sosok segala tadi itu. Ada bulan dengan dewaci, Yeter ግድግዳ ለፈረሰበት የዓለም ግድግዳ በክርስቶስ ሞት ነው የፈረሰው። የባስኬቶና የጎፋ የነበረው የጥንት ግድግዳ ለፈረሰበት አባትና ልጅ ለተገናኙበት እውነት ለተገለጠችበት ዲያብሎስ ግንባሩ ለተመታበት ለዚህ ጭነት ያደረሰ መድኃኒዓለም ክብር ምስጋና ይሁን። እኔ ብዙ መናገር አልፈልግም፣ ምስጋና ብቻ ማቅረብ ነው። ምስጋና በመጀመሪያ ደረጃ ዕለት ተዕለት በትዕግስት በጽናት ክብረ ቤተክርስቲያንን በማስቀደም የቤተ ክርስቲያን ስርዓት የቤተ ክርስቲያን ሕግ በመቅናት ይሄን ሁሉ ጊዜ በጽናት ብፁዕ አባታችን አቡነ ኤልያስ በጽናት በትዕግስት በጾምና በጸሎት ተወስነው ይህንን ቀን መድኃኒዓለም ስላሳዩት እንኳን ደስ አሎት፣ እንኳን ደስ አሎት፣ እንኳን ደስ አሎት። ብፁዕ አባታችን አመስግናቸው በጭብጨባ ሸበር አዳምነት እየባረኳችሁ ነው፣ እየባረኳችሁ ብድግ ብላችሁ ጉባኤያችን ተናገሩ ብድግ ብላችሁ ይመጣል። ለብዙ አባታችን እውነተኛ አባት፣ ሐዋርያዊ አባት፣ የወንጌል አባት፣ የፍቅር አባት፣ የእውነት አባት፣ የሰላም አባት፣ የሰላም አባት አመስግናቸው ነው። ይመጣል። እጅግ በጣም እናመሰግናለን። አንተ ቀጥቀጥ ከአለስቲሁ ለከይሲ ወሀብኮሙ ሲሳዮሙ ለሕዝበ ሳውላ አንተ ቀጥቀጥ ከአለስቲሁ ለከይሲ ወሀብኮሙ ሲሳዮሙ ለሕዝበ ባስኬቶ ዕለቱ ዕለተ ዓርብ ነው። ኢየሱስ ክርስቶስ ዓለምን ያዳነበት ዓርብ ነው። ዛሬ ሁላችንም ድነናል በዕለተ ዓርቡ። አንተ ቀጥቀጥ ከአለስቲሁ ለከይሲ ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ ነው የሚለው ነቢዩ ዳዊት በመዝሙር 73 ላይ አንተ የእባቡን ራስ ቀጠቀጥ ለኢትዮጵያ ሕዝብ ምግባቸውን ሰጠሃቸው ይላል እና እንግዲህ ይህ ከዚህ ዘንዶ አስቀድሞ በኦሪቱ መጀመሪያ ላይ ከሴቲቱ የሚወለደው የዘንዶውን ራስ ይቀጠቅጣል ይላል። ዘንዶ የተባለው ጥንተ ጠላታችን ዲያብሎስ ከማዕረጉ ተሽሮ የሰው ልጆች ሁሉ ከማዕረግ የሻረው ጥንተ ጠላታችን ከመቤታችን ተወልዶ እባቡ ዘንዶን እንደሚቀጠቅጥ እዛው ዘፍጥረት ላይ ነው የተነገረው ማለት ነው። ሙሴ ጥሩ አድርጎ ጽፎታል እና ወዲህ መጥቶ ደግሞ ለሕዝበ ኢትዮጵያ ዘንዶን የዘንዶን ራስ ቀጠቀጥ ትቀጠቅጣለህ፣ ለኢትዮጵያ ሕዝብ ደግሞ ምግባቸው ትሰጣቸዋለህ ማለት ምግብ ማለት እንጀራ የሚበላ የሚጠጣ ውሃ አይደለም። ብሉይ ኪዳንን አዲስ ኪዳንን ሰጣቸው ማለት ነው። ያው ብሉይ ኪዳን አስቀድማ ሀገራችን 1000 ዓመት በኋላም ደግሞ በአዲስ ኪዳን እስካሁን 2018 ዓመተ ምህረት ድረስ ያው አዲስ ኪዳንን እየተመገብ እስከ ዛሬ ድረስ ደርሰናልና እንግዲህ ዛሬ በእግዚአብሔር ተወክለው የደቡብ ኢትዮጵያ መሪያችንና የጎፋ ዞን
አስተዳዳሪ መሪ የዘንዶውን ራስ እባቡን የቀጠቀጡበት ቀን ነው ዛሬ። እግዚአብሔር ፈቅዶላቸው ማለት ነው። አዎ ባለቤቱ ራሱ ዘንዶን ሲቀጠቅጥ እናንተ ደግሞ ወሃው ስልጣነ በመናፍስት ርኩሳን ይላል ማቴዎስ ላይ። አዎ በርኩሳን መናፍስት ላይ ለሐዋርያት ስልጣን ሰጣቸው ይላል። እና እንግዲህ ዛሬ የዕለቱ እንግዳ የዕለቱ ዘንዶውን ያሳፈሩ እነዚህ ሁለት መሪዎቻችን በደንብ አመስግኗቸው። ሆነ እኛና እነሱ እንተዋወቃለን። ምንም ጠብ እኮ በመካከላችን አልነበረም። ማንም ከማንም የተጣላ የለም። በሕግ መሄድ ላይ መተላለፍ ነው የገጠመው እንጂ የተጣላ ሰው የለም። አሁን እኔ የተጣላው ሰው የለኝም። የተጣሉ ሰዎችም የሉም። መንገድ መተላለፍ ገጥሞን ነው የሚባለው። ጴጥሮስና ጳውሎስም ይጋጩ ነበር ይላል ትርጓሜው አይደል? ያጋጥማል። እና ዛሬ እንግዲህ ለብዙ ጊዜ ፈተናው መካከላችን ገብቶ እንደገና ደግሞ በጥልቀት ስንመለከተው ዛሬ የኢትዮጵያ ሕዝብ እርስ በርሱ እንዲፋጅ ፕሮጀክት ተሰርቶበታል። በማናውቀው መንገድ በሀገር መሪዎችም በሃይማኖት መሪዎችም በቤተ ክርስቲያንም በሀገሪቷ ላይ የተሰሩ ፕሮጀክቶች አሉ። አቅጣጫውን መስመሩ የረቀቀ ነው። ጸሎት የሚያደርግና ዘመኑን የሚመረምር ሰው ነው የሚያገኘው። እና ዛሬ እኮ የሚወጉን የሚጣሉ ሰዎች ሁሉ ቁጭ ብሎ በሪሞት እየተቆጣጠሩ ነው። እንድንባላ እንድንለያይ በኢትዮጵያ ጉዳይ በሃይማኖት ጉዳይ ገጀራና መጥረቢያ ይዞ ነው ፋሽስትን ያባረረው የኢትዮጵያ ሕዝብ። አይቻላቸውም ተብለን በዚህ መልኩ በረቀቀ መልኩ ማለያየት እርስ በርሳችን እንድንባላ እንድንጣላ ወንድማማቾቹ እንዲባሉ እንዲገዳደሉ ፕሮጀክት ተሰርቶበታል። ይሄን መመርመር ይገባናል ሆነ እና በዚህ ነው ዛሬ እንግዲህ የተቀደሰ ዕለት የተባረከ ዕለት ቅድምም ብየዋለሁ። ውድ ሰዓታቸውን ለእኛ ለዚህ ቤተ ክርስቲያን ቅድሚያ ሰጥታችሁ የሀገር መስራች ስለሆነች የሀገር ነፃነት ስለሆነች መስዋዕት እንክፈል ብላችሁ ቢሮአችሁን አሽጋችሁ ቢሮአችሁን ትታችሁ ይህም ቁም ነገር መሀላችን የገባውን ከይሲ ለመቀጥቀጥ ለመስበር ለማጥፋት በመገኘታችሁ ይሄ እስከ ቅዱስ ሲኖዶስ የሚደርስ ምስጋና እስከ ቅዱስ ሲኖዶስ የምንወስዳቸው መሪዎቻችን ናቸው። በምልአተ ጉባኤው ላይ ይህንን ስለፈጸሙልን የምናመሰግንበት ጊዜ ሩቅ አይደለምና እኛና እነሱስ በደወል በስልክ እንተዋወቃለን። እነሱም በትዕግስት እኛም በትዕግስት ወደ ሰላም ህዝቡ ሰላም አለ ሀገር እንደተባለው ለዚች ሀገር ሰላም። ይቺ ሀገር አባቶቻችን የጥንት ስሟ ፈለገ ንዋይ የምትባል የጥንት ስም ፈለገ ንዋይ አጥንቻለሁ። ከሳውላ በፊት ፈለገ ንዋይ የሚል ስያሜ ነበራል። ብዙ የልማት ስራዎች የሚሰሩባት አገር ስለሆነች ይህ ህዝብ ታላቅ ህዝብ ነው። የተባረከ ህዝብ ነው። የተቀደሰ ህዝብ ነው። ሃይማኖተኛ ህዝብ ነው። ትዕግስተኛ ህዝብ ነው። ይህን ሁሉ ፈተና እንግዲህ ያለያየንን ጠላታችንን ዘንዶውን ከመካከላችን ክቡር መስተዳድር ጊዜ ጠብቀው ጸሎትም አድርገው ነው። ዝም ብሎ በስልጣን ብቻ የሚጓዙ ሳሉ ጸሎትን ይጸልያል፣ እንዲጠሩ ይቀድሳል። ቅድም ተናገረ ደግሜ ይናገራል። እና አሁንም እንግዲህ ሰላማችንን ያጽናልን እግዚአብሔር። በጣም እናመሰግናለን። ኢንጂነሩ እንግዲህ ወደፊት መስቀሉ ዞን እንዲገባ እንሰራለን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ብፁዓን ንዑዳን ክቡራን ናቸው። እነሱ የእግዚአብሔር ልጆች ይባላሉ። ማቴዎስ 5:9 የዚህ የዛሬው ዕለት ምሕረት የወረደበት ምሕረት የዘነበበት የባስኬቶና የጎፋ 5 የበዓል ዕለት ነው። 5 ዓመት 6 ወር 6 ቀን 6 ወር 6 ቀን 6 ዓመት 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 6 ወር 6 ቀን 6 ዓመ
ምዕመናን እንደምን አረፈዳችሁ። እንግዲህ በእውነት መቼም ስለ ሰላም በመኖር ካልሆነ በመናገር ሰላም ትርጉም የለው ካልኖሩት ማለት ነው። ደግሞ ሰላም ሲያጡት ነው ትርጉሙ የሚገባ። ሁልጊዜ ሰላም ከሆነ ዝም ብሎ እንደው ቃላቱን ነው የሚቀረው እና እናንተ 6 ዓመት በእውነቱ የሰላምን ጥቅም ጉዳት አይታችኋል። ዛሬ መቼም እንግዲህ የሰላም ግራጁዌሽን ነው ምለው አይደለ? ሁሉም ባለድግሪ ምክንያቱም እስካሁን ከቅድም እንዳሉት የሰይጣኑን ራስ ለመቀጥቀጥ አልተቻለም፣ አቅምም አይገኝም። የእሱ ጊዜ ሆኖ ሁላችንንም እናዝን ነበር። በእውነት እኔ በግሌ እንደዚህ ችግር ደርሶ እርዳታ ለመስጠት ከብፁዕ አቡነ ፊልጶስ ጋር መጥተን አይተነዋል። የሕዝቡን ደግነት፣ የሕዝቡን ቅድስና፣ ሌሎችም የሃይማኖት ተቋማት መሪዎች ነበሩ እና ከዚያ ጊዜ ነው እንግዲህ መንፈሱን አለመግባባት መኖሩን አባታችን ትክክሉን ነገር ተናግረዋል። ሰይጣን እንጂ አሁን የላስ ለምዕመናኑ ለመንጋው እንቅፋት ነው አይደለም። ምዕመናኑ አባት የሚናፍቅ በአጠቃላይ ካል በእውነቱ እንደው ዛሬ አልፎ እንጂ እንኳን በሊቀ ጳጳስ ደረጃ በዲያቆንም ችግር ሲፈጠር ዲያቆን ነው ሽማግሌ ሆኖ ችግርም ይፈታል። አሁን ግን ቅድም እንደተባለው ጊዜው አስቸጋሪ ነው። እንደዚህ እንደ አየር ንብረቱ ስለተለዋወጠ በጣም አስቸጋሪ ነው እና አሁንም እኔስ እንዲያው ምን አልኩ መሰላችሁ? አይ በደንብ ጥቅሙን 6 ዓመትማ እንግዲህ በጤና ስፔሻላይዝ የሚያደርግ የዶክተር ፕሮግራም ነው 6 ዓመት እና የህዝብ አሁን በቃ በሰላም ዙሪያ ሌላውን የሚያስተምር ሌላውን የሚመክር ሰላም ምን እንደሆነ ቅድም እንዳልኳችሁ እሽም በቃላት እንዴት አደርጉ ሰላም የሚለው ፊደሉ እንደው 3 ፊደል ነው፣ ግን ትርጉሙ ብሉዩ አዲሱ እግዚአብሔርን ከሰማየ ሰማያት ያወረደ ለሞት ያበቃ በመቃብር ውስጥ አድሮ ውሎ እንዲነሳ ያደረገ ሰላም ነው። ስለዚህ ለሰላሙ ቀን አደረሰን አደረሳችሁ። እንግዲህ በጣም ቅድም ፕሮግራም መሪው እንኳ አይደሉም መሰል የሃይማኖት ኮረም አባት የሆኑት ሳንበረት ተራከባት በሰላም ተሳማ ርትሰብ መድረስ አላስከት ብለው በእውነት ትርጓሜው ለዚህ ቀን የሚበጅ ትርጓሜ ነው። እንዲያው ርትሰብ የሚለው እንግዲህ መቼም አቶ ጥላሁንም ብናረጋቸው ነው ርትሰ እንዲያው ከክልሉ በቀለች ብንል አዎ እና ለመላ ኢትዮጵያዊ ለመላ ኢትዮጵያ ሕዝብ ለመላ ኢትዮጵያውያን መሪዎች ለመላ ኢትዮጵያውያን አባቶች የዛሬው ቀን አስተማሪ ቀን
እንደ አቶ አልኩኝ ዶክተር ተስፋዬ እንደው ወደ ፌዴራል ይዘውት ቢሄዱ በኪሶ የእውነት ይህን ቀን በጣም እኮ ሁሉም እኮ ለሰላም ነው የሚያጠፋም እኮ በራሱ ዲክሽነሪ ሰላም ፈጠርኩ ብሎ መቼም እየገደሉ ሰላም የለም ማለት እንዴት አድርጎ ሰይጣን እንደተቆጣጠረን እንጂ ከዚያ ውጭ ምን ይመጣብናል ታዲያ? ከመገዳደል በላይ ምን አለ? እና የዛሬዋ ቀን ዳዊት እንዳለው ዛቲ ዕለትን ተገብረ እግዚአብሔር ብዙ ይናገራል እና ይህቺ ቀን የእግዚአብሔር ቀን ናት። በእውነት ቀኖቹም ሁሉ እሱ ናቸው። የዛሬዋ ቀን ግን መስቀል ላይ ወጥቶ ደሙን ያፈሰሰባት ሥጋውን የቆረሰባት ለዓለም ድህነትን ያወጀባት የሚሰሩትን አያውቁ ይቅር በላቸው። ይሄ ነው እንግዲህ ሰው የሚሰራውን ካወቀ ክፉ አይሰራም። አይደለም መስራት ክፉ አያስብም። ሀሳብ ከባድ ነው፣ ውስጥ ነው ቆጣሪው። መከላከል አይቻልም፣ ግን መናገር ማድረግ ይቻላል። አለመናገር ማለት ነው። ሀሳቡ ግን ከውስጥ ስለሆነ ቁልፉ ሰው ሆኖ እንዴት አድርጎ ክፉ ለማሰብ ይቻላል። እና አምላካችን ከትምህርቶቹ ማጠቃለያ ትምህርቱ ሰላም ነው። ምን ሰላም እና በዚህ በአንቀጸ ብፁዓን ላይ በቁጥር 9 ላይ ብፁዓን ገባርያነ ሰላም ነው። ሰላምን የሚያደርጉ ማለት የተጣላ የሚያስታርቁ፣ የተጣሉ የሚታረቁ፣ የሚያስታርቁና የሚታረቁ ብፁዓን ናቸው። እነሱ የእግዚአብሔር ልጆች ይባላሉ። እንግዲህ ከዚህ በላይ ምን አለ? ያ ተቃራኒው አባት ነኝ እያለ የእንጀራ አባት ሆኖ ግራ ሲያጋባችሁ የነበረው ግራ ሲያጋባን የነበረው ዲያብሎስ ዛሬ ቅድም እንዳልኩት እንደው የመጥሎ ቀን ሆኖበት ብፁዕ አቡነ ኤልያስ እንደው ጥሩ ቃል ነው ስላሉ ሐዘን የተቀመጠበት ምንም ሐዘንተኛ የሚያዝናናው ባይኖርም የ6 ዓመት ጉዞ ተበላሽቶበት ፕሮጀክቱ ሁሉ ወድሞበት ድንኳን ተክሎ በሐዘን ላይ ነው ዲያብሎስ። እንግዲህ እግዚአብሔር ያጽና አንልም፣ በዚሁ እንደው ያስቀር ነው የምንለው። እና በእውነት ኢትዮጵያውያን ዛሬ ይህንን መቼም ቴክኖሎጂው ጥሩ ነው፣ እኛ እዚህ ቁጭ ብለን ሌላውም አብሮ ቁጭ የሚልበት ስለሆነ ያው ይህንን ያዩ ሁሉ ተስፋ አላቸው። ለካ ነገ ኢትዮጵያም እንደዚህ ከዳር እስከ ዳር እንዲህ ሰላም ትሆናለች ወይ ብለው ዛሬ ተስፋ ነው ለዓለም ሁሉ ስንቅ የሚሆን የሰላም ቀን ነው። መቼም ከሰላም ውጭ ሰው ድም እንዳሉት ምግብ እኮ ሰላም ነው። አው ሰላም ከሌለ ቢበሉት እኮ ምን ያደርግ? ብስጭት እያለ ቢበሉ ቢጠጡ የበላ ነው የጠጣ ነው ወደ ሌላ ነው የሚቀየረው። አዎ እና ከሰላም የበለጠ ምንም ነገር የለም። በተለይ በእግዚአብሔር የምናምን ሰዎች እንዴት ብለን ነው አማኝ ምን ቤተክርስቲያን የምንሄድን ምን ልናደርግ ነው? እንደው ስታስቡት እንደው በድጋሚ በደል በድጋሚ ኃጢአት መስራት ይቅር ካላላችሁ ይቅር አልልም ብሎ ሰነዱ የእግዚአብሔር አይደለም። እግዚአብሔር ሰው እንኳ እንደው ቤት ስትከራዩ ሰነዳችሁ እስከዚህ ቀን
ነው። የቤት ኪራይ ካለፈ መውጣት ብቻ ነው እና የእግዚአብሔር ቃል ማን ይተርጉመው? በማን ይተርጉም? ሰላም ለሁሉ ነው። ለእንጨቱም ነው፣ ለአየር ንብረቱም ነው፣ ለእንስሳቱም ነው፣ ለደንጊያውምስ ነው። ሰላም የሌለበት ጦርነት ያለበት ቦታ እኮ ዛፉ ጭምር መከረኛ ነው። አራዊቱ ሁሉ መከረኞች ናቸው። በእውነት ወፎች ሁሉ መከረኞች ናቸው። ምን ተብሎ ልማት ይባላል? ሰላም ሳይኖር ልማት የለም። ሰላም ከሌለ ምን መስራት ብዙ ማፍረስ አንድ ቀን ነው፣ አንድ ሰዓትም አይደለም። እና ዛሬ የሰው አእምሮ የለማበት አቶ ጥላሁን በእውነት የዛሬ ልማት በመላው ኢትዮጵያ የሚሆን ለዓለም ዛሬ አደግን ያሉት ሁሉ ዓለማት የመሳሪያ መሸጫ ያደረጉት ይህም በእድገት ላይ ያለ በተለይ አፍሪካን እና እዛ ልማት ይሄ ሌላው ሁሉ ኋላ ነው የሚሆን ማልማት። አሁን ኤልያስ በጣም ከዚህ በላይ እንደው እንዴ ከዚህ በኋላ አለቆ ስሞን በእውነት እንደው ከዚህ በኋላማ ምን ያደርግልኛል አለ። ሰው ሰላም እንዲህ ካየ ከዚህ በላይ ምን አለ? ይህችን እንኳ በ6 ዓመት ብዙዎች ተመኝተዋት አላጇትም። ብዙዎቹ እንዳዘኑ ነው። ብዙዎቹ አልቅሰው ሄደዋል። አያችሁ፣ እናንተ እድለኞች ናቸው። ብፁዓት አዕይንቲክሙ ለሪያል ታሪክን ጉባኤ እንዴት ጥምቀትን እኮ ቀድማችሁ አከበራችሁ። ነገ ምን ብላችሁ ታከብራላችሁ? መቼም በካላንደር ዛሬ ስንት ቀን ነው? ጥር ስንት ነው? 8 አለ እኮ ምንም መቼም በካላንደር 8 ቀን ጥምቀት ተከብሮ አውቆ ግን እግዚአብሔር ግን ሁልጊዜም ጥምቀት ነው። ይገርማቸዋል። ከተወለደ ጀምሮ ጥምቀት ነው እና የሚቀጥል እዚህ ሰሞን ጥምቀት እንዴት እንደምታከብሩት ይታየኛል። እንጃ ናፍቆታችሁ የ6 ዓመት የተቋረጠ ሰላም በእውነቱ እና በጣም ደስ ይላል። እንግዲህ ሰላሙን ቅድም እንዳልኳችሁ እናንተ ናችሁ ከማንም በላይ የሰላምን ጥቅም የሰላምን ጉዳት አውቃችኋል። ከአሁን በኋላ እንግዲህ እንደ ክርስትና እንዴት ሰላም ከሌለ እንዴት ሰው ክርስቲያን ሆነ? እንዴት በዓለ ጥምቀትስ ይከበራል? ምን ተብሎ እንዴት ክርስቶስ ተወለደስ ብሎ ተነሳስ ብሎ በምን ሰላም ሳይሆን በኦሪቱ እየኖሩ በጨለማ እየኖሩ ክርስቶስ ተወለደ ማለት እንደ ቀልድ ነገር። ከአሁን በኋላ በእውነት ሰላማችሁን ሙጭጭ አድርጋችሁ ያዙ። አዎ አቶ ጥላሁን ከብፁዕ አባታችን ከዲያቆን ኢንጂነር ማን ነው ዳግማዊ ቀዳማዊ በሉት። ምን ዳግማዊ ቀዳማዊ መች አለ? እሱ ነው። ለዚህ ቀዳማዊና ዳግማዊ እኮ ይባላል። አሁን የጥላሁን እንደው ቀዳማዊ ምናልባት በሚቀጥለው ደግሞ መቼም ሰው ነው እድሜ ልክ የክልል መሪ ሆነ። ዳግማዊ የምንለው ደግሞ እንደዚህ ይኖር ይሆን? እሱ እንግዲህ ያላውቅ እግዚአብሔር ያደርግልን እና ዲያቆን ቀዳማዊ በእውነት ለእንትኑ ነው ለሰላሙ ነው
የሌላውን ዳግም አልሻማም። ለሰላሙ ቀዳማዊ በእውነት ትሕትናው እንደው ትሕትና ምንጩ መቼም አቶ ጥላሁን ነው እንዳየው ምንጩ እንደው ፈለገ ማነው ያሏት ሀገሩ ፈለገ ንዋይ እኮ አራሁንም ነው አይዞት ዳግማዊ ለማለት ፈለገ ሰላም ብንላ ተለግደው አሁን ፈለገ ሰላም መቼም ስም እኮ ቢደራረብ ችግር የለው ጊዜውን እያዩ ይጠራል እና በጣም ተባርካቸዋል። ባዞቻችን አሉ ሁሉም በእውነቱ እንደው እድል ሆኖ እኔን ተጠራሁ እንጂ አቡነ ፊልጶስ አቡነ ገሪማ አቡነ መርቆሬዎስ አሉ። ማታ እንግዲህ የእኒህን ደግሞ አሁን ሁሉንም ማለት ትንሽ ፕሮግራማችንም ሰላም ስለሆነ ግቡ ገበሬ መችስ ምርቱን ከጫነ እንደገና አይሸከም። ምን አስፈለገ? ምርቱ ደርሰን ምርታችን እየጫን ማታ እዚህ ያላችሁ ሁሉ ብትገኙ የዛሬዋ ቀን መቼም የኢትዮጵያ ቀን ናት። በትንሹ ዚያረግ ነው እንጂ የኢትዮጵያ ቀን ግን ምን እንደመጣብን ገና እንደው ሰርችን ተደርጎ የሚደረስበት አይደለም። የኢትዮጵያ የቅዱስ ደቡብማ ምንጊዜም እኮ ደቡብ ደቡብ ከአትክልት ከአረንጓዴ በቀር ሌላ ምንም ያውቀዋል። ዛፉም ይናገራል እና ግን ሰይጣን አዳምና ሔዋንን ከገነት ነው ያወጣ። እኛን ታላላቆችን እኮ ነው። እኛማ ምን የትና ብዙም ሰው ደብድቦ በመጨረሻ እኮ እና ዛሬ ወደ ገነት የተመለስንበት ወቅቱም ደግሞ ልደት ነው፣ ጥምቀት ነው። በጣም እንደው መላእክትና ሰው አንድ ሆነው ሰማይና ምድር ቆርዶ ሰውና እግዚአብሔር ሰላም የተፈጠረበት ጊዜ ነው። የምስራች የሚነገርበት ወራት ነው እና ይሄ ወቅት በጣም ጥሩ ነው። እንግዲህ ዛሬ ጅምር ነው። ነገ ተነገ ወዲያ እስከ ጥምቀት እስከ ማክሰኞ እንደው አንድ ቀን ነው መስሎ የሚታየኝ። ምክንያቱም ተጠምታችኋል። አዎ፣ ስለዚህ የሰላም አምላክ ሰላሙን ያድለን። ከዛሬ ጀምሮ በበዓለ ቅዱስ ጳኩሚስ የኮንክሙ ነቢደ ወፈላሴ ከዛሬ ጀምሮ እንግዳ አይደላችሁ ለሰላም አላ ሰብአ ቤቱ ለእግዚአብሔር እግዚአብሔር ቤተሰቦች ሆናችሁ ወሰብአ ሀገሪቶሙ ለቅዱሳን የቅዱሳን የሀገር ሰዎች ናችሁ። የቅዱሳን የሀገራቸው ሰዎች ከዚህ በላይ ምን አለ? እነ ቅዱስ ተክለ ሃይማኖት የሀገር ሰዎች ምድሩ አለ ያኛው ሀገር የምንለው እና ከዛሬ ጀምሮ እንግዲህ ሰላም ነው። እሚዜሰ እያልን ነው ፍስሐ ወሰላም እያልን በትንሣኤ ከዛሬ ጀምሮ እግዚአብሔር አምላክ ሰላሙን ሰጥቶናል። ግን በደንብ ሁላችንም በደንብ መያዝ አለብን። መቼም ሰው በሰይጣን አድሮ ነው። መቼም ሲም ካርዱ ሰይጣን ነው ሰው ውስጥ ሰው እንደ ቀፎ ይሆናል እነቱ ሲደክም። እዚህ ላይ በጣም መጠንቀቅ ነው። ዛሬ ሁላችን የምንማርበት የሰላም ትርጉም ያልገባን ሰላምም የገባን የችግሩ ብዛት ግራ ጋብቶን ሰላም እያልን ቆይም። አሁን ሁላችን ጥቅሙ ስንት ሰው እንደተለያየ በማያውቀው ማለት ነው በማያውቀው አብሮ የኖረው እና አደራችሁ እግዚአብሔር ዛሬ ሰላም ብሎ የተዘጋው ቤት ተከፍቷል። በዝግ ቤት 6 ዓመት በተዘጋው ቤት ዛሬ እግዚአብሔር ሰላም ለክሙ
ብሏልና ሰላማችሁን አጥብቃችሁ። ሰላም ከሌለ ልጁ አይባረክም፣ ስራችሁ አይባረክም፣ ገበያው አይባረክም፣ እርሻው አይባረክም። በጤና ተቋም የምታክሙት በሽተኛው አይድን። ሰላም ለዚህ ሁሉ ሰላም ትርጉም። ገበያውም አሁን ይስተካከላል። እኛ ሰላም ክንሆን እኮ ስስት ሆኖ ነው እንጂ በኢትዮጵያ እኮ እንደው በእውነት የምግብ እጥረት አይደለም። ግን ሰይጣን አውቆ ሁሉም ነገር ለእኔ እያለ ነው ሰላም ያሳጣን እና የሰላም አምላክ ሰላሙን ያድለን። የእመቤታችን የድንግል ማርያም ረድኤት በረከት ይደርብን። እንግዲህ ከዚህ ቀጥሎ አብዝቻለሁ። ያው እንግዲህ sarotetsan, siiqotetsan, issippetetsan Xoossay medhetetsay hashshu nuna ubbaa gattiis. Ta ha madarakiyan daro odettas, hachchi daro odettiyabeeba. Mikniyaatum ha madarakiyan nuuni shiiqiya wode aadhdhida usuppun laytha garssan shiiqiya asaappe denddiya oyshuwaappe issoy nu garssan de'iyaba sarotetsan wongekketi giyaan wodekkeeshsho. hashshu godi maaddis nuna. እግዚአብሔር ሁላችንም ለዛሬው ቀን እንኳን በሰላም አገናኘን። ፈጣሪ ለዚህ ቀን ስላበቃን ዳግም ማመስገን እፈልጋለሁ። ለሀገር ሰላም፣ ለሀገር አንድነት፣ ለኢትዮጵያውያን ደህንነት፣ ለኢትዮጵያ ትልቅነት እየሰሩ እየጸለዩ እየጾሙ ያሉ ብፁዕ አባቶቻችን እና የሃይማኖት መሪዎች እጅግ በጣም እንወዳቸዋለን፣ እናከብራቸዋለን። ዛሬ ፍቅር ያሸነፈበት እርቀ ሰላም ምን እንደሆነ በተግባር የተማርንበት፣ ይቅርታና አብሮነት ገኖ የወጣበት ታላቅ ቀን ነው። ይሄ ታላቅ ቀን ግን እንዲሁ አልመጣም። በከፍተኛ ጥረት በበሳል አመራር እና የየደረጃ ያሉ መዋቅሮች የጸጥታ አካላትን ጨምሮ መላው ሕዝብ በጋራ ተቀናጅተው በመስራታቸው ምክንያት ነው። ለዚህ ለዛሬው ስኬት የክልሉ መንግስት በሳል አመራር፣ የአባቶች አስተዋይነትና አርቆ ሀሳብነት፣ ይቅር ባይነት፣ የብዙሃን አባቶች፣ የህዝቡ ሰላም ፈላጊነትና ሁሉም ከመንግስት ከአካባቢው አስተዳደር ከክልሉ መንግስት እና ሁሉም ለሰላም ዘብ በመቆም የመጣ ሰላም የመጣ ሞዴል ስራ ነው። ለዚህ ሞዴል ስራ በሀገር ደረጃ ጭምር ብፁዕ አባታችን ቅድም እንዳነሱት በጣም በተለየ ሁኔታ የሚታይ ነውና ለእናንተ ታላቅ አክብሮት አለን። የሚገነባው በእያንዳንዱ አካባቢ ያለ ዜጋ የድርሻም ሲወጣ ነው። ሀገር ትልቅ የሚሆነው እያንዳንዱ ዜጋ ድርሻም ሲወጣ ነው። ከሁሉም በላይ ደግሞ ለአንድ ሀገር ስኬት፣ እድገት፣ ብልጽግና፣ ትልቅነት ወሳኙ ሰላም ነው። አባቶቻችን በተደጋጋሚ እንዳነሱት ለሰላም ምንም ቅድመ ሁኔታ የለም። ሰላም ራሱ ለሁሉ ነገር ቅድመ ሁኔታ ነው። ስለዚህ ይህንን በማመን እዚህ የጎፋ ዞን ያላችሁ የጎፋ ዞን ነዋሪዎች፣ አመራሮች፣ ኢንጂነር ዳጊ እና ሌሎች የየደረጃው አመራር አካላት፣ የወጣቶች፣ የቤተ ክህነት፣ የሌሎችም የሃይማኖት ተቋማት አስተማሪዎች፣ መሪዎች ዛሬው ቀን ይሁን እንዲሆን በብስለት ዛሬው ቀን እንዲሆን በትዕግስት ዛሬው ቀን ይሁን እንዲሆን በመደማመጥና በመነጋገር ሰላምን ማስከበር እንደሚቻል ስላሳያችሁ ለጎፋ ዞን ነዋሪዎችም ለባስኬቶ ዞን ነዋሪዎችም
ታላቅ ምስጋናና አክብሮት አለ። በኢትዮጵያ ደረቤው ሀሹ አቀማስ አሞትሽን ላሞትኒ ይጮ ሰሮይኑዝ ወጣንደሻ ያግዲ የክሽን ወስሽን ጉልባትሽን ጦሲ ፓቃማን አይሳ ቃማው ትድኑ ሐሳናስ ጋላታናስ ጋትዳገሾ ባሹ ፋይስስ ጋይስ ሁላችንም ፍቅር አሸንፎ ሰላም ሰፍኖ በመካከላችን የነበረ የጥል ግድግዳ ፈርሶ እንደው በምን ምክንያት ነበር ብለን ለመናገር የሚከብድ ቅድም ብፁዕ አባታችን እንዳሉ መተላለፍ ካልሆነ በስተቀር ጥል በሌለበት ጥል ተፈጥሮ አሻራ ወይም ደግሞ ጠባሳ አንድነታችንን ያቅናልን፣ አባቶቻችንን በዕድሜ በጸጋ ይጠብቅልን፣ መሪዎቻችንን በዕድሜ በጸጋ ይጠብቅልን። እናመሰግናለን። አቶ ጥላሁን በሚገባ ይሄን ሲያንቀሳቅሱ ነበርና ምናልባት ስም የሚያስፈልጋቸውም ከሆነ ስም ሊሰጣቸው ይገባ ነበርና መልአከ ሰላም ብንላቸው ወይም ደግሞ መጋቢ ሰላም ብንላቸው የብፁዓን አባቶች መልካም ፈቃድ ቢሆን የብፁዓን አባቶች መልካም ፈቃድ ሆኖ ይሄ ሊታከልበት የበለጠ ደስ ይላልና ዶክተር ተስፋዬን በእውነት ይህን ላቋርጠው ብዙ ስራ ነበረባቸውና ለሰላም የከፈሉት ዋጋ ቀላል አይደለምና ዳግማዊውን ቀዳማዊ ብለናልና ስለዚህ መጋቢ ሰላም መጋቢ ብንል የበለጠ መብራከ ሰላም መጋቢ የሚባል ሁለቱም ያስኬዳልና የበለጠ በኋላ ብዙ አባታችን አቡነ ማርቆስ ሲያሳርጉ ከሁለቱ አንዱ ስም መርጠው እንደሚሰይሙ ተስፋ አደርጋለሁ። በአጠቃላይ በእውነት በጣም እጅግ ደስ ብሎኛልና ባይለው ተወሳገር ተገቡ የምትቀት ስራዘና በመንገደን ዳርገን ቀድሰን አስተምረን አይተን ደስታቸውን ተካፍለን እንመጣለን ብለው ነው እንግዲህ የመጡትና እናመሰግናለን። ዘመን ክብርልን እናመሰግናለን። በሚለው ዘጋ ይጠብቅልን። ከዚህ በመቀጠል ብፁዓን አባቶቻችን በየማዕረጋችን በተለይ የዛሬው ሙሽራ የትዕግስት አምባሳደር የይቅርታ ባለቤት ብፁዕ አባታችን አቡነ ኤልያስ ወገኖች፣ ወጉ እንዲህ ነው፣ ማዕረጉ እንዲህ። ክቡር ርዕሰ መስተዳድር ብዙ ጊዜ እንደሚሉት ደቡብ ኢትዮጵያ የሰላም ተምሳሌት ናት የሚለው የእርሶ ሎጎ ነው። ለዚህ ሎጎ ሁላችንም ቅድም የሰጡትን የቤት ስራ ተቀብለናል። ሰላሙ መቀጠል የሚችለው እኛ በቃል ሳይሆን በተግባር መኖር ስንችል ብቻ ነው። ይህንን መመሪያ ተቀብለናል። እስኪ በጭብጫቤ አጽንኦት። ሁሉም ነገር እንዲህ ሲሆን መነጋገር፣ መወያየት የማይፈታው ነገር የለም። ከትላንት መማር ከሁላችንም ይጠበቃል። ዛሬ እግዚአብሔር ስለፈቀደ ነው። ብፁዕ አባታችን ጋር ወደ 60 ሽማግሌዎችን ይዘን ሄደናል። 60 ሽማግሌ ስንወስድ አይበቃም እንዴ? 60 ሰው ምን ያደርጋል? 20 ሰው 10 ሰው አይበቃም ምን ብለው ሲሉ ብፁዕነቱ አንድም ህዝቡ ትልቅ ነው፣
ቁጥር የትልቅነት መገለጫ ነው። አንድም ክቡር ኖት የክብሮ መገለጫ ነው ብለን ስንላቸው ይህማ ከሆነ እኔም አንድ ብቻዬን ከሚገባ 5 ሊቃነ ጳጳሳትን ይዤ እገባለሁ ባሉት መሰረት ለዚህ ሕዝብ ያሳዩት ትልቅ ክብር ነው። ከልብ እናመሰግናለን። በዚህ ውስጥ ሁሉ ከጎናችን በመሆን በሐሳብ ሌት ተቀን የደረሳችሁ ምን ላግዛችሁ፣ እንዴት ናችሁ እያለ በስልክ ቀን ምሽት ሲተባበሩን የነበሩ የዞናችን አስተዳዳሪ፣ የባስኬቶ ዞን አስተዳዳሪ፣ የክልል አመራሮች፣ የጸጥታ አካላት በተለይ ደግሞ ይበቃናል፣ ከዚህ በኋላ ምን ይለናል፣ ይበቃናል ያላችሁ ህዝቦች ለሰላም ሲባል ይበቃናል ብለን በዚህ መጥተናልና የዛሬው ቀን በታሪካችን 5 ሊቃነ ጳጳሳት የረገጡባት ብቸኛ ምድር አስቡ። ለዚህ ሁሉ ትኩረት ሰጥተው የክልላችን ርዕሰ መስተዳደር አመራራቸውን ይዘው የተገኙበት እኔ ብለዋል ርዕሰ መስተዳደሩ ለዚህ ህዝብ በዚህ ሰላም ቀን እገኛለሁ ብለው ተገኝተዋል። ብዙ መርሃ ግብር ሰርዘው ተገኝተዋል። አመስግኑ። ብዙም አላበዛም። በመሄዳችን ውስጥ በመመላለሳችን ውስጥ ያገኘናቸው ብዙ ድሎች አሉ። ብዙ ልምዶችን ቀስመናል። ብዙ ነገሮችን አግኝተናል። ብዙ ስኬቶችን አግኝተናል። በመወያየት ማለት እንደምንችል ትልቁ ነገር ይሄ ነው። በእውነት ነው የሚላችሁ ብፁዕ አባታችን ኮሽታ ሳይኖር የጠመንጃ ድምፅ ሳይሰማ ዛሬ የተሰማው የጠመንጃ ሳይሆን የእልልታ ድምፅ ነው። እግዚአብሔር የተመሰገነ ይሁን። 1-2 ደቂቃ የምትፈጅ ቪዲዮ ናት። Thank you.
ይህ ሰላም ምን እንዲሆን ትልቅ አስተዋጽኦ አበርክተዋል። እናመሰግናለን። የተከበሩ አቶ ተፈሪ አባቶ ሲቀሩ ሌሎችን ወደ ወንበራቸው በሞራል የሚቀበላቸው አቶ ተፈሪ አባቶ የመጨረሻ አጠር ያለ መልእክት ለዚህ ለተባረከ ለተቀደሰ ቀን እንኳን አደረሳችሁ፣ እንኳን አደረሰ። ሰላም ለሁሉም ነገር መሰረት ነው። ሰላም ሲኖር ሁሉም ነገር ይኖራል። ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ በማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ኩን በተዋሕዶ ንጹሐን ይረሴን ረሰ ክብር ለዓለመ መንግሥተ ሰማያት ዚኦ መሐረነ ክርስቶስ መራስራውን ለዘዓለመ ጽሬቶ ዘይመሰክበት መንተስትነ ማርያም ከማሁን መናት መራስራውን ሩቅ የመጡትን በማስቀደም በቦቦን እንድስተናገድ ይሆናል ማለት ነው። እናመሰግናለን። ከሰዓት ከ10 ሰዓት ጀምሮ በሰውላ መንበረ ፀሐይ ቅድስት ኪዳነ ምሕረት ቤተክርስቲያን ቅጥር ግቢ ሁሉም እነዚህ የምታያቸው ሊቃውንት አባቶች ትምህርት ይሰጣሉና ሁላችሁ ግቢ እንድንገናኙ መልካም ምሳ። ሰላም ያገናኘን፣ ሰላም ያቆየን።